ሰላም ጤና ይስጥልን ውድ ተከታዮቻችን፣ ሳሙኤታ ዘብሔራይም የተሰኘ ታሪካዊ ረጅም ልቦለድ ተከታታይ ትረካ ክፍል 1 ይዘንላችሁ ቀርበናል። ከዚህ ዝግጅታችን ጋር መልካም ቆይታ እንዲሆንላችሁ የተመኘን ሰብስክራይብ በማድረግ እንድትጀምሩ እናሳስባለን። ሳሙኤታ ዘብሔራይም ደራሲና ተራኪ ተስፋሁን ጥላሁን። በሙዝና በአቮካዶ ተክል የተከበበው ግቢ ውስጥ ከተከራየናት ባለ አንድ ክፍል መኖሪያ ቤት በር ላይ ቁጭ ብዬ የተብዝበራረቁ ወረቀቶችን አስማማለሁ። እርግጣቸው በላይ አንገቱን ቁልቁል ደፍቶ በጣቱ መሬት ላይ እየጻፈ እስከ ላንቃው የተከፈተውን የጥላሁን ገሰሰን ሙዚቃ ያዳምጣል። ጸሎትሽ ይሰማ አምላክ ይለመንሽ፣ ፈተናው አይለቅ የሚፈታተንሽ፣ አንገትሽ ራስሽን ችሎ ነውና አግስቱን ይውሰደኝ 10 ሞት ይምጣና። የጥላሁን ገሰሰ ሙዚቃ ያንባርቃል። እኔም ነው በሰላም አለኝ ድንገት ከሙዚቃው ስሜት ሳይወጣ ተኩሮ እየተመለከተኝ። እርግጣቸው በላይ የ45 ቀን የብሔራዊ በጎ ፈቃድ ስልጠና ጓዴ ነው። በኋላም የሥራ ቦታ ስንመደብ ሁላችንም አንድ ቦታ እንደደረሰን በማወቃችን የጉዞ ስንቃችንን አብረን አዘጋጅተናል። ገና ከመጀመሪያው ስሜን ባስተዋወቁት መሰረት በሰላም ገርባቸው ነው ብሎ የሚጠራኝ። ሳጃ ከተማ ከገባን ጊዜ ጀምሮ ደባል ሆነን በአንድ መኖር ጀምረናል። ሳጃ ከተማ የየም ልዩ ወረዳ ርዕሰ መዲና ስትሆን ከአዲስ አበባ ከተማ ወደ ጅማ ከተማ በሚወስደው አስፋልት መንገድ 242 ኪሎ ሜትር ርቀት ላይ የምትገኝ መካከለኛ ከተማ ነች። የየም ልዩ ወረዳ ደግሞ ጥንት በራሱ ንጉስ ሲተዳደር የነበረ የየም ብሔረሰብ መገኛ ስትሆን ከዛሬ 30 ዓመት በፊት ማለትም ኢህአዴግ ወደ ስልጣን ከመጣ ጊዜ ጀምሮ ሀገሪቱን በብሔር ያደራጀ ሲከፋፍል ነበር ብሔረሰቡን ወክላ የልዩ ወረዳ ዕጣን ያገኘችው። ወረዳዋ በስተሰሜን ኦሮሚያ ክልል በስተደቡብ ሀዲያ ዞን ትዋስናለች። አቀማመጧ ተራሮች የበዙባት ወጣ ገባ ዳገታማና መስክ ሁሉም የመሬት ቅርጽ አሰባጥራ የያዘች ስትሆን የአየር ንብረቷ ደጋ ቆላማ እና ወይና ደጋን ያካተተች ውብ ምድር ነች። ብሔረሰቡ እንደ ዋና የኑሮ መሰረት የሚቆጠር እንሰት የተባለ ተክል ሲሆን ከዚህ ተክል የሚዘጋጁ ምግቦች በየምሳ ቋንቋ አጠራር ዋቶ፣ ናቱ፣ ኡአ፣ ባርሳ ወይም ባርሴኛ፣ ኡአ፣ ኬርአ እና እርካ በመባል ይታወቃሉ። ከምግቡ በተጨማሪ ከዚህ ተክል የሚዘጋጁት መገልገያ ቁሳቁሶች ደግሞ ሽሮዳ ወይም ባህላዊ የልብስ ሳጥን፣ ኦፓ ወይም ጁባ፣ ጋዲ ወይም ገመድ የመሳሰሉት ይጠቀሳሉ። በከተማዋ ያሉ ቤቶች በሙሉ በአቮካዶ፣ በሙዝ፣ በሸንኮራና በእንሰት ተከበው የተፋሰስ ላይ ያለ ልማት እንጂ ከተማ አይመስልም። አንተ የምትለኝ አልሁት ቀና ብዬ በትኩረት እየተመለከቱት። እርግጣቸው በላይ የቀኝ እጁን መዳፍ አገጩ ላይ አስደግፎ ክንዱን ጉልበቱ ላይ እንዳስመረኮዘ ቀና ብሎ እየተመለከተኝ፣ መቼ ነው ግን በምክንያታዊነት አስተሳሰብ የታነጸ ትውልድ የሚፈጠረው ሲል መልስ በሚሻ አይኑ ብልጥጥ አድርጎ ተመለከተኝ። በምክንያታዊነት አስተሳሰብ የታነጸ ትውልድ ዛሬም ነገም ሊፈጠር ይችላል። የአስተሳሰቡ ፈጣሪዎች ግን እኛው የዘመኑ ትውልዶች ነን። የሰው ልጅ ወደ ምድር ሲመጣ በነፃ አእምሮ ነው። ከመጣ በኋላ ለሚኖረው አመለካከቶች ባለቤቱ ደግሞ በወቅቱ ምድር ላይ ተገኝተው የተቀበሉት ሰዎች ይሆናሉ። የሰው ልጅ አእምሮ በቀረጽከው ልክ ይቀረጻል። ሁሌም ቢሆን ለሚደርስብን ቀውስ ባለቤቶቹ እኛው ሰዎች ነን። ጓሮህን አትክልት ካልተከልህበት አረም ማብቀሉ አይቀርም። አየህ፣ ስለዚህ ከአረምና ከአትክልት መምረጥ ያንተ ጉዳይ ይሆናል ማለት ነው። የሰው ልጅ አእምሮ እንዲሁ ነው አልሁና ቀና ብዬ ስመለከተው ጭንቅላቱን በአሁንታ በማወዛወዝ ግን እንዴት የሰውን አስተሳሰብ መቅረጥ ይቻላል አለ። የተሰጠውን የሰላም ግንባታ ተልዕኮ የሚወጣበትን መንገድ እያንሰላሰለ። አየህ፣ የሰው ልጅ ራሱ በየዕለቱ የሚያከናውናቸው ስራዎች ውጤት ነው። አንተ ራስህ እኮ በተደጋጋሚ የምትሰራቸው ክንዋኔዎች ውጤት ነህ። ታዲያ እንዲህ ከሆነ አንተ በተደጋጋሚ በምትሰራቸው መልካም ስራዎች ባልደረባህን የማትስብበት አጋጣሚ ይኖራል ብለህ ታስባለህ? አይኖርም እንደምትለኝ አልጠራጠርም። ይህ ከሆነ ደግሞ
አንተም ሆነ እኔ ያንዳንዳችን በጎነትን በመስራት ሌሎችን መሰል ወጣቶችን ወደኛ እንዲሳቡ በማድረግ መልካምነትን ጭነን በምክንያታዊነት አስተሳሰብ ልናጋባባቸው ይገባናል። ቅድም እንደነገርሁህ አእምሮ ጾም ሲያድር አረም ይበቅልበታልና ጥሩ ነገሮችን አስቀድሞ አእምሮ ላይ መዝራት ተገቢ ነው። ያኔ መልካም ትውልድ እየበዛ ክፎች በመልካሞች እየተሸፈኑ አፍራሹ ተዳፍኖ አዳሽ ማህበረሰብ ይትረፈረፋል አልሁና ያኔ ከቤተሰብ ተነጥዬ ወደዚህ ቦታ የመጣሁበትን ዓላማ በዚህ ለበጎነት እንደነበር ሳስብ በትዝታ ዘወር ብዬ አመጣጤን አስታወስኩ። ነሐሴ 16 ዕለተ ቅዳሜ ከሌሊቱ 10 ሰዓት ገዳማ ነበር። ባህር ዳር ከተማ ጸጥ ብላ ከጣና ሐይቅ የሚመጣውን ቀዝቃዛ አየር ትጎነጫለች። ያ ቀን ቀን በእግረኞችና በመኪኖች ተጨናንቆ የሚለው አስፋልት መንገዱ እርቃኑን ተዘርግቶ ሲታይ ብርድ አኩራምቶት ልብስ የሚለምን የተራዘ ገላ ይመስል አንጀትን ይበላል። ወደ አዲስ አበባ የሚያሳፍሩ የሕዝብ ማመላለሻ ባሶች ፓፒረስ ሆቴል ፊት ለፊት ውሃ መስሎ ከተነጠፈው አስፋልት ዳር ቆመው ተሳፋሪ ይጠብቃሉ። ትናንትና ማምሻ ትኬት የቆረጥኩበትን አባይ ባስን መርጬ ገባሁና ወንበር ቁጥር 5 ላይ ቁጭ አልኩ። የተሳፋሪውን መሙላት ያየው ሹፌር የመኪናውን ሞተር በማስነሳት ፊቱን ወደ ምዕራብ አቅጣጫ ዞረና ወደ መሸንቲ የሚወስደውን አስፋልት መንገድ ይዞ ገሰገሰ። መሸንቲ፣ መራዊ፣ ዱር ቤቴ እያልን በመኪናው ፍጥነት ብቅ እያሉ የሚጠፉትን ጥቃቅን ከተሞች እየቆጠርን ዳንግላን አለፍንና በየመንገዱ የተንጠለጠሉ ጭራዎችና የቅርቅሃ ውጤት የሆኑ የቤት መገልገያ ቁሳቁሶች በየመንገዱ ዳር ተሰድረው ስንመለከት እንጅባራ መድረሳችንን አረጋገጡ። እንጅባራ ድንቅ የተፈጥሮ ሀብት የሚገኝባት የፍቅር ከተማ ነች። መኪናው ፍጥነቱን እየጨመረ ነው። አሁን ደግሞ የቀለብ በርበሬ ያለ የሚል ጽሑፍ በየመጋዘኖች በር ላይ የተለጠፈበት ከተማ ደረስን። ትልልቅ መኪኖች ሙሉ ዕቃ እንደተጫኑ በየመንገዱ ዳር እየያዙ ቆመዋል። ይህ ቦታ ቡሬ መሆኑ ነው። ቡሬ የብዙ በአፍሪካዎች መገኛ፣ የምርት ሰፈር፣ የጠንካራ ሕዝቦች መኖሪያ መሆኑን ቀደም ብዬ ያውቅ ነበር። ከቡሬ ቀጥሎ ኢትዮጵያዊነት የሚንጸባረቅበት በአረንጓዴ ቢጫና ቀይ ቀለማት ያሸበረቁ ቤቶች የበዙበት የፍኖተ ሰላም ከተማ አደባባይ ላይ የይሁዳ አንበሳ ምስለ ሐውልት ተጎምሮ ይታያል። የመኪናው ፍጥነት ከቅድም እየጨመረ ጅጋ፣ ማኑኤል፣ ደንበጫን እያልን በማርና ቅቤ መጋዘን ከተጠለቀለቀችው የማኛ ጤፍ መገኛ ደብረ ማርቆስን አልፈን ቁልቁል ሸመጠጥን። በጠመዝማዛው የአባይ በረሃ መንገድ ቁልቁል እየነጎደ በሚገርም ፍጥነት የአባይ ድልድይ ደርሰን ለፍተሻው ወረድን። መንገዱ ዳር ቁሜ ቁልቁል የአባይን ወንዝ ታምራዊ ተፈጥሮ አደንቅ ጀመር። ታላቁን ተራራ ከመሃል ሰንጥቆ የተምዘገዘገ ቁልቁል የሚነጉደው የአባይ ተራሮች አጣብቆ ያስጨነቁት ይመስል እንደ ሕፃን ልጅ ቅርሻት አልፎ አልፎ ቡልቅ እያለ ያልፋል። መንገድ ዳር እንደተገተርኩኝ የተራሮችን ውበት፣ የድልድዩን አሰራርና የሰው ልጆችን ጥበብ አድንቄ ሳልጨርስ መኪናው በመንቀሳቀሱ ተሳፍረን ወደ አዲስ አበባ ሸመጠጥን። ከፍተሻው ቦታ ተነስተን ጥቂት እንደተጓዝን ከጎኔ የተቀመጡ አንድ በውብ አለባበስ ያጌጠ ሽማግሌ ዘወር ብሎ አየኝና የኔ ልጅ ብለው በትኩረት እያዩ ሳቅ አሉ። ፈገግታቸው ይስባል፣ ግን ምን ፈልገው እንደሆነ አልገባኝም። ዘወር እያልሁ ራሴን ተመለከቱ። የሆነ ጉድፍ ነገር ያዩብኝ መሰለኝና የለበሱትን ልብሴን ከፈተሹ በኋላ በስልኬ ስክሪን ፊቴን በደንብ አይቼ አሸት አደረግኩና ወደ እርሳቸው አፈጠጡ። ሙሉ ነጭ ሆኖ በተሸረገገ ጺማቸው መሃል ፈልቅቆ የወጣ ፈገግታቸው እንዳለ ነው። ነጭ ረጃጅም ፀጉራቸው ወደ ላይ ተንጨፍሮ እናቶች በመደፊያ ያባዘቱትን ጥጥ ይመስላል። ትከሻቸው ላይ ቁልቁል በረድፍ የተዘረጋው በአረንጓዴ ቢጫና ቀይ ቀለማት ያሸበረቀ የጋቢያቸው ጫፍ ከነጩ ጺማቸው ጋር ተደምሮ አንዳች ውበት ሰጧቸው። አቤት አልሁ በተደናገጠ ስሜት። ሳቃቸውና ቅጽበታዊ ጥሪያቸው አስፈራኝ። ከላይ እስከ ታች ሙሉ አካሌን ትኩር ብለው በጥሞና እየተመለከቱ ሲያጠኑ ከቆዩ በኋላ ስለዚህ ኮድ ሰምተህ ታውቃለህ ልጄ አሉና ከጉያቸው ባነገቷት ጥቁር ቦርሳ ብጫቂ ወረቀት በዛው ከጋቢያቸው ጋር አድርገው ፊት ለፊቴ በመዘርጋት ተመለከተው በማለት ቀና ብለው ተመለከቱኝ። አስተያየታቸው አንዳች ሚስጥር ፊቴ ላይ የሚያነቡ ይመስላሉ። ወረቀቷ ላይ ያለችው ጽሑፍ ደመቅ ባለ ቀለም 4 እንግሊዘኛ ፊደሎችና ባለ 4 የአሃዝ ቁጥሮች ተሰፍረውበታል።
ጃን 17 16 ወረቀቱን ፊቴ ላይ እንደዘረጉ በትኩረት ሲያዩኝ ከቆዩ በኋላ አጣጥፈው ቦርሳቸው ውስጥ ጨመሩና ይህንን ሚስጥር በምትሄድበት ሁሉ ፈልገው፣ ግን ተጠንቀቅ። ባለመጠንቀቃችን ለሀያላን ሀገራት መነሻ ሆነን እኛ ግን ከታች ቀርተናል። ለፈተናዎች እጅ አትስጥ። ወጣት ነህና ሁሌም ወደፊት ገስግስ፣ ግን በማስተዋል ይሁን አሉኝና የተሳፈርንበትን መኪና አስቁመው የአባይ በረሃ ጫካ ውስጥ ተወሸቁ። የተሳፈርንበት መኪና ወደፊት እየጋለበ ዳገቱን ሲቸበበው ሽማግሌውን ተከትሎ ይገሰግስ የነበረው ዓይኔ ባዶ ላይ እንዳፈጠጠ ቀረ። ዳገቱን ወጥተን እንደ ዝጋጃ በተዘረጋው አስፋልት መንገድ ስንሸመጥጥ ከኋላችን ተገትረው የቀሩ ተራሮች በሚገርም ፍጥነት ወደ ኋላ እየራቁን ወደ ጭጋጋማነት ተቀየሩ። ሽማግሌው የተናገሩት ንግግር በጆሮዬ የቀጨለብኝ፣ ወደ ኋላ መልሶ የአባይ በረሃ ላይ ሲወሽቀኝ ተመልሼ ዳግም ወደ ኋላ የተመለሰውን ሐሳቤን ባልደፈርም ባይነት ወደፊት መልስና ስለሚሄድበት መንገድ ዓላማና መሳካት እንዲሁም አባ ስለነገሩኝ ሚስጥራዊ ኮድ መገኛ መንገድ ሳንሰላስል ትልቅ ከተማ ገባን። ግን የከተማ ትልቅነት የመስፈርቱ ምንድነው? እንጃ። ለራሴ ጥያቄ መልስ ሳልሰጥ ጉዞዬን ቀጠልኩ። እውነትም ከተማው ትልቅ መሆኑን እርግጠኛ ባልሆንም ስፋቱ ግን አረጋገጡ። ከተማ ከገባን በኋላ ብዙ ተጉዘን ከቀኑ 8 ሰዓት አካባቢ በተለምዶ አዲሱ ገበያ ከሚባለው ሰፈር ደርሰን መኪናው ቆመና ወረድን። ከመኪናው ወርጄ ቁልቁል ስመለከት የመንገዱን ጠርዝ ይዞ በሁለት ሰልፍ የተሰለፈው የታክሲ ሰልፈኛ የእኛን አካባቢ የዘይትና የስኳር ሰልፈኛ መስሎ ታየኝ። በመኪናው መንገድ ግራና ቀኝ ባሉ እግረኞች መንገድ የሚጓዝ እግረኞችን እኔ ልቅደም የተረምሳቸው ወጥቷል። ቢጫ ጋዋን የለበሱ ስርዓት አስከባሪዎች ከሀገር አቋራጭ መኪኖች የወረዱ ተሳፋሪዎች መንገድ ሲያቋርጡ የትራፊክ አደጋ እንዳይከሰት የእግረኞችን ያስተባብራሉ። ወያላዎች ዕቃ ለማውረድ ይጣደፋሉ። ታክሲዎቹ መንገደኞችን ለማጓጓዝ ዕቃ ለመጫን ሰልፍ ይዘው ተሳፋሪዎችን ይጠራሉ። ይህንን አስገራሚ ትዕይንት እያየሁ ጥቂት እንደተጓዝኩ አንዲት አነስተኛ ሆቴል ገብቼ የማደሪያ ክፍል ተከራይቼ አረፉ። ሰላም ጤና ይስጥልን ውድ ተከታዮቼ፣ ቀጣይ ክፍል 2 ይዘንላችሁ እንቀርባለን። እስከዛው መልካም ሳምንት። አመሰግናለሁ።